ብለሃል? ለአካብ ንገረው። ምን ብለህ? የሚመጣው ዝናብ ውሽንፍሩ ከባድ ነው፣ ጉብኝቱ ከባድ ነው። የምታዩት ከባድ፣ ስለ ሀገሪቷ የምትሰሙት ከባድ፣ ስለ ቤታችሁ፣ ስለ ህይወታችሁ፣ ስለ ኑሮ የዶላሩ መጨመር ምናምን ከሱ ውጡ። ውሽንፍሩ ምንድነው? ከባድ ነው። ዝናቡ ከባድ ነው። የመጣ ክብር አለ። ስለዚህ አካብ ተነስና ምን አድርግ ብላ፣ ተነስና ጠጣ። የሚመጣ ዝናብ አለ። ድርቅን የሚያባርር፣ በሽታን የሚያባርር፣ ጉስቁልናን የሚያባርር፣ የሚያረሰርስ ቅባት። ሁኔታውን አትመልከት። ጉብኝት ይሆናል ሲል ዝልል ብለህ አሜን። ይሁንልኝ ብለህ አሜን። አንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ እንዲህ የሚል ቃል አለ። ከብዙ ቀን በኋላ በሶስተኛው ዓመት ሂድ፣ ለአካብ ተገለጥ፣ በምድር ላይ ዝናብን እሰጣለሁ። ጩሁና አሜን። በምድር ላይ ምን አደርጋለሁ? ዝናብን እሰጣለሁ። የምን ዝናብ ካሏችሁ የመትረፍረፍ ዝናብ በሉ እስኪ። ትርፍርፍርፍ ማለት ዝናብ በሉ እስኪ። ሃሌሉያ። እንደገና ቁጥር 41 ላይ እንደዚህ ይላል። አንደኛ ነገሥት ምዕራፍ 18 ቁጥር 41 ላይ ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስና ውጣ፣ ብላ ጠጣም አለው። አክዓብም ሊበላ ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተህ ወደ ባህሩ ተመልከት አለው። ወጥቶም ተመልክቶ ምንም የለም አለ። እርሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ። በሰባተኛው ጊዜ እነሆ የሰው እጅ የምታህል ታናሽ ደመና ከባህር ወጣች አለ። እርሱም ወጥተህ አክዓብን ዝናቡ እንዳይከለክል ሰረገላህን ጭነህ ውረድ በለው አለ። ከጥቂትም ጊዜ በኋላ ሰማዩ ከደመናውና ከነፋሱ የተነሳ ጨለመ፣ ብዙም ዝናብ ሆነ። አክዓብም ሄደ፣ የእግዚአብሔር እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ኢዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር ይላል። ሃሌሉያ። ዝናቡ ውሽንፍሩ ከባድ ነው ወገኖቼ። እግዚአብሔር የሚያመጣው የበረከት ዝናብ አለ። ስሙኝማ፣ ጆሮ ሰታችሁ፣ የበረከት ዝናብ፣ የፈውስ ዝናብ፣ የመጽናናት ዝናብ በእያንዳንዳችን ላይ ዛሬ ማለዳ ይሆናል። እንደመጣን አንመለስም። በዚህ ዝናብ በስብሰን እንሄዳለን። ቅድም እንዳልኳችሁ አንድ ዝናብ የበሰበሰ ሰው በሰበስኩ እያለ ማውራት አይጠበቅበትም። ያየው ሁሉ ምን ያደርጋል? ያውቃል። ሰዎች አይተዋችሁ እስኪያውቁ ድረስ እናንተ ላይ የመጣ የበረከት ዝናብ እስኪታይ እስኪገለጥ ድረስ እግዚአብሔር አንድን ሰው ይጎበኛል። ዝናቡ ከመምጣቱ በፊት፣ ዝናቡ ከመውረዱ በፊት እዚህ ክፍል ላይ ስንመለከት ኤልያስ ዝናብ የሚሰጣችሁ ዝናብ የሚያወርድላችሁ በዓሊ ነው ወይንስ አስተሮት ነው? እንግዲያውስ እንተያያለን ብሎ ምን አደረገ ይላል? ሰማይን በጸሎት ዘጋ ይላል። በዛ ምድር ላይ ዝናብ ሲጠፋ ለነና ለናንተ ለኢትዮጵያውያንና ለኤርትራውያን ስለ ድርቅ ማውራት በጣም ቀላል ነው። ቶሎ ነው የሚገባል። ዝናብ ከሌለ ምንድነው የሚመጣው? ድርቅ። ዝናብ ከሌለ ረሃብ ነው የሚመጣው። ዝናብ ከሌለ ችግር ነው የሚመጣው። ጉስቁልና ነው የሚመጣው። ይሄን ዓመት ባይዘንብ ኖሮ ሰው ሁሉ ምን ይሆናል? ይፈራል። የሚቀጥለው ዓመት ድርቅ ነው፣ የሚቀጥለው ዓመት ረሃብ ነው ይላል። ለምን? ዝናብ ከሌለ። በዚህ ቦታ ላይ እስኪ እንተያያለን ብሎ ኤልያስ ሰማዩን ሲዘጋ በዛ ምድር ላይ ምን ሆነ ይላል? ረሃብ ሆነ፣ ድርቅ ሆነ፣ ወንዞች ደረቁ ይላል። ምዕራፍ 17 ቁጥር 1 ላይ በገለአድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የምቆም የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተ ወደ ምስራቅ ሂድ አለው ይላል። ከዚህ በኋላ ምን አይሆንም? ዝናብ አይሆንም።
ድርቅ ነው የሚሆነው። በቃ ለማን ነው ያለው? ለአካብ። አካብ ማን ነው? የእስራኤል ንጉስ። ዘጋው ይላል። ዘጋው፣ በጸሎት ዘጋው። ኤልያስን ሂድና በዮርዳኖስ ፈፋ ውስጥ ተደበቅ፣ እኔ ምን አረጋለሁ? እመግብሃለሁ። እነሱ እዚህ በረሃብ ሲሞቱ፣ አንተ ግን እዛም ምን ውስጥ? ፈፋ ውስጥ ሆነ ተደብቀ በቁራ ስጋ መግብሃለሁ። ከ3 ዓመት በኋላ ነው እንግዲህ፣ ከ3 ዓመት በኋላ እግዚአብሔር እንዲህ አለ። ከመከራው በኋላ፣ ከራቡ በኋላ፣ ከድርቁ በኋላ፣ ከችግር በኋላ፣ መከራቸውን ካዩ በኋላ እግዚአብሔር መጣና ለኤልያስ እንዲህ አለው። ምዕራፍ 18 ቁጥር 1 ላይ ከዚህ ቀንም በኋላ በ3ኛው ዓመት ሂድ ለአካብ ተገለጥ። አሁን መደበቅ በቃ፣ መሸሸግ በቃ። አሁን በክብር ትገለጣለህ። አሁን በክብር ትወጣለህ። መልእክት ይዘህ ትወጣለህ። ኧረ ቀኔ ነው የሚል አሜን ይበለኝ። ሂድ ለአካብ ተገለጥ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። በምድር ላይ ምን አደርጋለሁ? ዝናብን እሰጣለሁ። ምንም ያደርግ? ድርቅን የሚያባርር፣ ድርቅን የሚሰብር፣ ማጣትን የሚሰብር፣ ጉስቁልናን ከቤት የሚያባርር፣ ጸጋን ባዶ ያደረገውን የሚገለብጥ፣ የሚያረሰርስ ቅባትና ጸጋ ምን አደርጋለሁ? አዘንባለሁ ማለት ነው። ኧረ አሜን ይሁንልን። የተራባችሁ በመንፈሳዊ ነገር የተጠማችሁ መቼ ነው ተቀብቼ የማገለግለው? መቼ ነው በጸጋ የምወጣው? መቼ ነው እግዚአብሔር በእኔ የሚገለጠው? መቼ ነው እግዚአብሔር በእኔ የሚሰራው የምትሉ፣ እግዚአብሔር ምስክሬ ድምፅ ሰምቻለሁ። እንዲህ የሚል ድምፅ፣ ኧረ ሃሌሉያ! የበረከት ዝናብ፣ የበረከት ዝናብ፣ ታሪክ የሚቀይር፣ ህይወት የሚቀይር፣ ስም የሚቀይር፣ አገልግሎት የሚቀይር የበረከት ዝናብ በአንድ ሰው ላይ ዛሬ ማለዳ ይሆናል። እኔ ላይ ነው የሚሆነው የሚል ከአየሩ ላይ አሜን ብሎ ይውሰድ። አዎ ኤልያስ ለአካብ ምንድን ነው ያለው? ኤልያስ ሂድና አለው። ሂድና ለማን? ለአካብ ንገረው። ምን ብለህ? የሚመጣው ዝናብ ውሽንፍሩ ከባድ ነው። ጉብኝቱ ከባድ ነው። የምታዩት ከባድ፣ ስለ ሀገሪቷ የምትሰሙት ከባድ፣ ስለ ቤታችሁ፣ ስለ ህይወታችሁ፣ ስለ ኑሮ፣ የዶላሩ መጨመር ምናምን፣ ከሱ ውጡ። እግዚአብሔር የሚለውን ብቻ ስማና አሜን በል። ከሁኔታ ውጣና አሜን በል። ሁኔታውን አትመልከት። ጉብኝት ይሆናል ሲል ዝልል ብለህ አሜን፣ ይሁንልኝ ብለህ አሜን። ውሽንፍሩ ምንድነው? ከባድ ነው። ዝናቡ ከባድ ነው። የመጣ ክብር አለ። ስለዚህ አካብ ተነስና ምን አድርግ? ብላ። ተነስና ጠጣ። ተነስና ብላ፣ ጠጣ፣ ተዘጋጅ። የሚመጣ ዝናብ አለ። ድርቅን የሚያባርር፣ በሽታን የሚያባርር፣ ጉስቁልናን የሚያባርር፣ የሚያረሰርስ ቅባት። ኧረ ይሁንልኝ የሚል አሜን ብሎ ይውሰደው። መዝሙር 68 ቁጥር 9 ላይ አቤቱ የሞገስን ዝናብ ለርስትህ አዘነብክ። ታዘንባለህ አይደለም፣ ኦሬዲ አዘንበዋል። ለማን? ለርስትህ። የእግዚአብሔር ርስት ማን ነው ስትሉ ህዝቡ ነው። የምን ዝናብ? የሞገስ ዝናብ። ሞገስ ያጣችሁ፣ በስራችሁ ሞገስ ያጣችሁ፣ በትዳራችሁ ሞገስ ያጣችሁ፣ በአገልግሎታችሁ ሞገስ ያጣችሁ፣ ዛሬ እንዲህ ይሆናል። የሞገስ ዝናብ በእኔና በእናንተ ላይ ዛሬ ማለዳ ይዘንብብናል። አረ ይዝነብብኝ፣ ይሄን እፈልጋለሁ የሚል ከመቀመጫው ብድግ ይበልና አሜን ብሎ ይውሰደው። የሞገስ ዝናብ በሉ እስኪ። የምን ዝናብ ነው ደግሞ የምትሉት ካሏችሁ፣ የሞገስ ዝናብ ያስፈልገኛል የሚል ስንት ሰው አለ? በስራ ላይ፣ በህይወት ላይ፣ በትዳር ላይ፣ በአገልግሎት ላይ የሞገስ ዝናብ ዛሬ ማለዳ ሆነ። አሜን ብለ ውሰደው። በእርስት ላይ የሞገስ ዝናብ ምን ታረጋለህ? ታዘንባለህ። ዛሬ እመኑኝ የሞገስ ዝናብ ይዘን እንሄዳለን። አቤቱ የሞገስን ዝናብ ምን ታረጋለህ? እርስት ላይ፣ ህዝብ ላይ ታዘንበዋለህ። የሁላችሁ ዝናብ ሲመጣ የደረቀው ሳር ሁሉ ቀና ቀና ማለት ይጀምራል። ዝናብ ከሌለ፣ ከተማው ላይ ዝናብ ከሌለ ምንድነው የሚበዛው? አቧራ። አቧራ አመዳም የሚያደርገው መንፈስ ዛሬ ይመታል። አሜን።
አመዳም የሚያደርግ በህይወትህ አመዳም፣ በኑሮ አመዳም፣ በትዳርህ አመዳም የሚያደርግ እሱ ይመታል። ለምን ሲባል የሞገስ ዝናብ ዛሬ ማለዳ ይዘንባል። እግዚአብሔር አለ በህዝቤ ላይ ይሄንን አፍስሻለሁ አለ። ይፈሳል አልልህም፣ የኔ ነው ብለህ ከወሰድክ ይሆንልሃል። መንፈስ ዓለም ላይ ኦሬዲ ተለቋል። የኔ ነው ብለሽ ከወሰድሽ ይሆንልሻል። የሚያስበልጥ ሞገስ ይሆንልኝ ካልሽ ይሆንልሻል። መጽሐፍ ቅዱሳችን ሲናገር ዘፍጥረት ምዕራፍ 26 ላይ ይስሐቅን ይላል። ይስሐቅን ከጓደኞቹ እኩል እስኪሆን ባረከው አይልም ይላል አይልም። ምን እንደሚል ታውቃላችሁ? እስኪበልጥ ድረስ፣ እስኪበልጥ ድረስ። መብለጥን እንደ እንትን አትውሰዱት። አንዳንድ ሰው ከጓደኞቼ እኩል አድርገኝ ይላል። ግድ የለም እስኪበልጥ ባርከኝ በል። መጽሐፍ ቅዱስ ራሱ ይናገራል። ከዙሪያው ካሉ እስኪበልጥ ድረስ ምን አረገው? ባረከው። በስራ መብለጥ፣ በአገልግሎት መብለጥ፣ በእይታ መብለጥ፣ በመስማት መብለጥ። አረ ይሁንልኝ የሚል አሜን ይበለኝ። ለየት ያለ ሞገስና ቅባት ያገኘኝ የሚል አሜን ይበለኝ። እስኪበልጥ ድረስ እኩል እስኪሆን አይልም። እስኪበልጥ ድረስ ምን አረገው? ባረከው። ስለዚህ የሚያስበልጥ ሞገስ በአገልግሎታችን፣ በህይወታችን፣ በስራችን፣ በኑሯችን የሚያስበልጥ ሞገስ። ምን አለ? አቤቱ የሞገስን ዝናብ ለርስትህ አዘነብክ። የእግዚአብሔር ርስት እኔ ነኝ የሚል፣ የእግዚአብሔር ርስት እኔ ነኝ፣ ሞገሴ እሱ ነው የሚል፣ ክብሬ እሱ ነው የሚል፣ ውበቴ እሱ ነው የሚል ይሄ ሞገስ ዛሬ በላያችን ላይ ይንጠባጠባል። ይዘነው እንወጣለን፣ ይሆንብናል። እንደ እግዚአብሔር ሰው እናገርባችኋለሁ፣ ይሄ ይሆንባችኋል። የሚገርመው ታዲያ ኢዮኤል ምዕራፍ 2 ላይ እንዲህ የሚል ቃል አለ፣ ቁጥር 23። እንዲሁም ደግሞ ዘዳግም ምዕራፍ 11 ቁጥር 14 ላንብብላችሁ። ዘዳግም ምዕራፍ 11 ቁጥር 14 እንዲሁም ዘዳግም ምዕራፍ 28 ቁጥር 12 እግዚአብሔርም ለምድር በወራቱ ዝናብን ይሰጥ ዘንድ የእጅህን ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ በሰማይ ይከፍትልሃል። የሚከፈትልህ የእጅ ሥራ እንዲባረክ ምንድነው የሚሰጥህ አለ? ዝናብ። እግዚአብሔርም ለምድር በወቅቱ ዝናብን ይሰጥ ዘንድ የእጅህን ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩንም ምን ያደርግልሃል? ይከፍትልሃል። እሰራለሁ ባዶ ነኝ፣ እሮጣለሁ ባዶ ነኝ፣ እለፋለሁ ወደ ታች ነኝ የምትሉ ዛሬ ይሄ ዝናብ ላያችሁ ላይ ይመጣል። ትርፋማ የሚያደርግ ተቀባይነት የሚሰጥ የሞገሱ ኃይል በላያችሁ ላይ ይሆናል። የእጅህን ሥራ ምን ያደርግ ዘንድ አለ? ይባርክ ዘንድ። እየሰራው ባዶ ነኝ፣ ደከምኩ፣ ለፋው፣ ከሰርኩ የምትሉ አላችሁ። ሁሉ ነገር ጨለመብኝ የምትሉ አላችሁ። የሁላችሁ ታሪክ የሚቀይር ህይወት የሚቀይር የመለኮት ዝናብ፣ የጉብኝት ዝናብ በላያችሁ ላይ ዛሬ ይሆናል። ዘዳግም ምዕራፍ 11 ላይ ገልበጥ ስታደርጉት ምዕራፍ 11 ቁጥር 14 ላይ እንዲህ ይላል፣ እህልህን ወይንህንም ዘይትንም ትሰበስብ ዘንድ። አያችሁ፣ ወይንንም ዘይትንም እህልንም ትሰበስብ ዘንድ በጊዜው የበልጉን ዝናብ የክረምቱን ዝናብ ለምድርህ ወይም ላንተ እሰጣለሁ። ምን እንድትሆን? እንድትበለጽግ። ድህነት ከቤት ላይ ከህይወት ላይ ከኑሮ ላይ የቁጥቁጥ ህይወት እንዲሰበር የሰዓቱን ዝናብ የሚያስፈልግህን ዝናብ እለቅልሃለሁ። ይሆንብሃል። ምን እንድትሆን? በልተ እንድትጠግብ፣ አበዳሪ እንድትሆን፣ ሰጪ እንድትሆን የሚያደርግ መለኮታዊ ጉብኝት ቤት እንዲሆን ምን አደርጋለሁ? እህልህን ወይንህን ዘይትህን ትሰበስብ ዘንድ የጊዜውን የበልጉን ዝናብ የክረምቱን ዝናብ ለምድርህ ላንተ ላንቺ ምን አረጋለሁ? አወርዳለሁ፣ እሰጣለሁ። አሜን አሜን አሜን። ክብር ለኢየሱስ ይሁን።
የሁላችሁ ትንቢተ ኢዮኤል ምዕራፍ 2 ላይ እንዲህ የሚል ቃል አለ። ምድር ሆይ እግዚአብሔር ታላቅ ነገር አድርጓልና አትፍሪ፣ ደስ ይበልሽ፣ እልል በይ። እናንተ የምድር እንስሶች ሆይ በምድር በዳ ማሰማሪያ ለምልሟልና ዛፉም ፍሬዋን አፍርቷልና በለሱም ወይኑን ኃይላቸውን ሰጥተዋልና አትፍሩ። ለምን? ዝናቡ ዘንቧል። ፍሬ መስጠት የሚገባው ፍሬ ሊሰጥ ነው። የጨነገፈብህ ከዚህ በኋላ ላይጨነግፍብህ ፍሬ ሊሰጥ ነው። ስለዚህ እልል በል፣ ስለዚህ አመስግን፣ ስለዚህ ምስጋና አቅርብ። ሃሌሉያ። ድርቀትና በሽታ ከቤትን የሚጠርግ ዝናብ መጥቷል። ሐዘንን ከቤት የሚጠርግ ዝናብ መጥቷል። በሽታን የሚጠርግ ዝናብ መጥቷል። ድህነትን የሚያባርር ዝናብ መጥቷል። ጉስቁልናን የሚያባርር ዝናብ መጥቷል። ዝናብ ሲመጣ እኛ ለምደናል አይደለ? ሰው ሁሉ ከቤቱ ቆሻሻ አውጥቶ ጎርፉ ላይ ምን ያደርጋል? ይጥላል። ጎርፉ ደግሞ ጠራርጎ ይዞ ይሄዳል። የሁላችሁ ጠራርጎ የሚሄድ ዝናብ በሽታን፣ እርግማንን፣ አለመሳካትን፣ የሰው እጅ ማየትን ጠራርጎ የሚሄድ ዝናብ አረ እኔ ቤት ገባ የሚል አሜን ይበል። ይቀጥልና እንደዚህ ይላል ቁጥር 22 ላይ የምድረ በዳ ማሰማሪያ ለምልሟልና ዛፉም ፍሬዋን አፍርቷልና በለሱም ወይኑን ኃይላቸውን ሰጥተዋልና አትፍሩ። እናንተ የጽዮን ልጆች ሆይ አምላካችሁ እግዚአብሔር ከፊተኛው ዝናብ በጽድቅ ሰጥቷልና እንደ ቀድሞው የፊተኛውም የኋለኛውም ዝናብ አዝንቧልና በእርሱ ደስ ይበላችሁ። በእርሱ ምን ይበላችሁ? ደስ ይበላችሁ። ለምን? የጽድቅ ዝናብ መጥቷል። የረፍት ዝናብ መጥቷል። የሰላም ዝናብ መጥቷል። ከኋለኛው የበለጠ ዝናብ መጥቷል። የሚጎበኝ ዝናብ መጥቷል። የእግዚአብሔር ዝናብ መጥቷል። አረ ይዝነብ ያረስርሰኝ የሚል አሜን ብሎ ይውሰደው። እናንተ የጽዮን ልጅ ሆይ አምላካችሁ እግዚአብሔር የፊተኛውን ዝናብ የጽድቁን በጽድቅ ሰጥቷልና እንደ ቀድሞውም የፊተኛውና የኋለኛውን ዝናብ አዝንቧልና በእርሱ ደስ ይበላችሁ። ለእርሱ እልል በሉ፣ እልል በሉ። አውድማዎችም እህል ሞልተዋል፣ መጥመቂያዎችም የወይን ጠጅ እና ዘይትን አትረፍርፈዋልና አትረፍርፈው ያፈሳሉ። የሰደድኩባችሁን ታላቁን ሰራዊት አንበጣና ደጎቢያስ ኩብኩባና ተምች የበላባችሁን ዓመት እመልስላችኋለሁ። ኧረ ሃሌሉያ! ኧረ ሃሌሉያ! ዝናቡ ሲመጣ የተበላብህ ዘመን ይመለሳል። የተወሰደብህ ይመለሳል አለ። እንደዚህ አለ። በደንብ ስሙ። እናንተ የጽዮን ልጆች ሆይ አምላካችሁ እግዚአብሔር ከፊተኛው ዝናብ በጽድቅ ሰጥቷልና እንደ ቀድሞው የፊተኛውና የኋለኛው ዝናብ አዝንቧልና። ዝናቡ ሲዘንብ እንዲህ ነው የሚሆነው። ይሄ ዝናብ ሲመጣ እንዲህ ነው የሚሆነው። ስሙኝ የሁላችሁ አውድማዎችም ዝናብ አዝንቧልና በእርሱ ደስ ይበላችሁ፣ ለእርሱ እልል በሉ። አውድማዎችም እህልን ይሞላሉ። አውድማዎች ምን ይሆናሉ? ባዶ የሆነ ቤት ይሞላል። ባዶ የሆነ ኪስ ይሞላል። ባዶ የሆነ ጸጋ የተወሰደብህ ጸጋ ይመለስልሃል። ቅባት ይመለስልሃል። ሞገስ ይመለስልሃል። አረ አንድ ሰው ላይ ይሄ ይሆናል። የሆነ በልተን ጠጥተን ሀብታም ሆነን ምናምን እንድንሞት አይደለም አጀንዳው። የተወሰደ ጸጋና ሞገስ ሁሉ ዛሬ ይመለሳል። አሜን የሚል ይሁንለት። እንዲህ ይላል፣ አውድማዎች እህልን ይሞላሉ። ከዛስ መጥመቂያዎችም የወይን ጠጅና ዘይትን አትረፍርፈው ያፈሳሉ። አሁን ከድህነት ወደ ብልጽግና ትገባለህ። ከባዶነት ወደ መስጠት ትገባለህ። ከችግር ወደ ማግኘት ትገባለህ።
ይሄ ባዶ ያደረገ ዘንዶ ይወጋል። የድህነት መንፈስ ይመታል። የቁጥ ሕይወት ይመታል። ምን ያደርጋሉ አለ? ያፈሳሉ። የሰደድኩባችሁን ታላቁን ሰራዊቴ አንበጣ፣ ደጎቢያስ፣ ኩብኩባ፣ ተምች ጉድበል ነካርገውና እየሰማ ነው ወይ በለው። ሰማችሁ? የላኩብህን ምንድነው የላከብህ? አንበጣ አለ። አንበጣ ምንድነው የሚያደርገው? አንበጣ መጣ ከተባለ ገበሬ ይደነግጣል፣ ህዝብ ይደነግጣል። ለምንድነው ስትሉኝ፣ አንበጣ ከመጣ ምንድነው የሚያደርገው? እርሻ እምሽክ ነው የሚያደርገው። እንደዚህ እምሽክ ያደረገብህን እመተዋለሁ፣ እበቀልልሃለሁ። አረ ይሁንልኝ የሚል አሜን ይበለኝ። ዛሬ ለአንድ ሰው ይሄ ቅባት ላዩ ላይ ይመጣል። የብልጽግና መንፈስ ይዞ ከዚህ ቤት ይወጣል። ድህነትን አራግፎ ይወጣል። በጸጋ ተሞልቶ ይወጣል። ማገልገል እየፈለክ ጭር ያልክ፣ መስበክ እየፈለክ፣ እንደ ድሮ መሆን እየፈለክ፣ መጾም መጸለይ እየፈለክ፣ አንበጣ መጥቶ ጸጋህን እምሽክ ያረገብህ ዛሬ እግዚአብሔር እንዲህ ይላል፣ እመልስልሃለሁ። የተበላብህን ዘመን እመልሰዋለሁ። አረ ይመለስልኝ የሚል ከአየሩ ላይ አሜን። ይሁንልኝ የሚል አሜን። መጾም እየፈለክ አቃተኝ፣ ምሽግ ገብቼ መጸለይ ፈለኩ፣ ዝም አለኝ፣ ሰማይ ዝግ ሆነብኝ፣ ጭር አልኩ የምትሉ መኑኝ። ዛሬ እንጸልያለን። ምን አለ? አንበጣ አለ። ከዛስ ዶጎቢያስ። አይገርማችሁ? ከባድ ተምች ናቸው እነዚህ። ከባድ ተምች፣ አንበጣ፣ ደጎቢያስ፣ ኩብኩባ። ተመልከቱ፣ ተምች ምን ያህል ከባድ እንደሆኑ ተመልከቱ። እምሽክ አድርጎ እድሜህን የበላ፣ ጊዜህን የበላ፣ ህይወትህን የበላ፣ ሰዓትህን፣ እድሜህን፣ ነገርህን የበላ እግዚአብሔር አለ የተበላብህን ዘመን እመልሳለሁ። ኩብኩባ የበላውን እመልሳለሁ። እዛው ያደረገህ ዛሬ ይመታል። አጠገባችሁ ያለው ሰው ዛሬ ጉድ ነው በለው። እመኑኝ፣ ይሄ ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ፣ ጅማትን ቅልጥምን ለይቶ የሚወጋ፣ ስማችሁን ጠርቼ ትንቢት ከምነግራችሁ በላይ የሚሰራ ቃል። ይሄንን ቃል ካመንክ በህይወት ላይ ዛሬ ተፈጸመ። ዛሬ በህይወት ላይ ሆነ። ስልችት፣ ምርር፣ ድክም አለኝ የምትሉ ሰዎች፣ መቼ ነው የኔ ጉብኝት ያላችሁ ሰዎች፣ የመከራ ዝናብ እኔ የበሰበስኩት በበረከት ዝናብ ሳይሆን በመከራ ዝናብ ነው የምትሉ የምትጠሩት፣ ማስረጃ እጃችሁ ላይ ያለ፣ ማስረጃ እጃችሁ ላይ ይዛችሁ የምትቆጥሩት፣ እመኑኝ እንደ እግዚአብሔር ሰው ሰማይ ወክሎ ፊታችሁ እንደቆመ ሰው የእግዚአብሔር አፍ ሆኖ እንደሚናገር ሰው እናገርባችኋለሁ። ዛሬ ነገራችሁ ተቀየረ። ይቀየራል አይደለም? ኦልሬዲ ተቀየረ። እግዚአብሔር ምስክሬ፣ የአንድ ሰው መታወቂያ ተቀየረ። ጠላት የሰጠ፣ ሰይጣን የሰጠ መታወቂያ ተቀየረ። መጨረሻ ላይ እንደዚህ ይላል፣ እመልስላችኋለሁ ካለ በኋላ አያበቃም፣ ይቀጥላል። ብዙ መብል ምን ታረጋለህ? ትበላለህ። ተርበሃል፣ መራብህን አይቼልሃለሁ፣ እንደ ተራብክ አይቻለሁ። ምንድነው የተራባችሁት? የእግዚአብሔር ሴትና ወንድ ልጆች ረሃባችሁ ምንድነው? እኔን ብትጠይቁኝ ረሃቤ ምንድነው ብትሉኝ ቅባቱን ነው። ቅባት ተርብ ያለው የሚል ሰው ያገኘው፣ ይሄ መለኮታዊ ዝናብ ያገኘው። አረ ያገኘኝ የሚል ከአየሩ ላይ ዝልል ብለህ አሜን። ተርበሃል፣ ድርቅ አግኝተዋል። ዝናብ ከሌለ ድርቅ ነው። ስትታይ አቧራ፣ ህይወትህ አቧራ፣ አገልግሎትህ አቧራ የሆነብህን ዛሬ በሞገስ የሚቀይር ዝናብ፣ የሚያረሰርስ ዝናብ፣ አረ የጉስቁልናን ዝናብ አስወግዶ የብልጽግናን ዝናብ አንድ አማኝ ብቻ ካገኘው፣ ለአንድ ሰው ከሆነ መልእክቱ የኔ ነው የሚል ጮሆ ውሰድ ያድርገው። አሜን ብለ ውሰደው። የሆነ አመዳም የሚያደርግ
ብትቀባ ያምርብህ፣ ብትለብስ ያምርብህ፣ ጭር የሚያደርግ ሞገስ አልባ የሚያደርግ ክብር አልባ የሚያደርግ ድርቀት ያጣበቀ ድርቅ ሲመጣ ሰው የሚበላው ያጣል። መጽሐፍ ቅዱሳችን ላይ ነገሥት ላይ ሄዳችሁ ስታነቡ ድርቅ ሆነ ይላል። ከዛ ሰው የዶሮ ኩስ መብላት ጀመረ፣ የአህያ ጭንቅላት መብላት ጀመረ ይላል። ጭራሽ ከዛ አልፎ ምን አረጉ? እናቶች ልጃቸውን አርደው ቀቅለው መብላት ጀመሩ። ጉድ! ድርቅ ሲመጣ ይሄ ነው። ይሄ ያደረቀህን ህይወትን ድርቅ፣ ቤትህን ድርቅ፣ አገልግሎትን ድርቅ ያደረገው እሱን ተምቹን፣ ኩብኩባውን፣ አንበጣውን፣ ዶጎቢያሱን ካንተ ላይ እሰብረዋለሁ። ይሰበር የሚል እንደ ሰራዊት ብድግ ይበልና ከቤቴ ላይ ይሰበር ይበል። እስኪ ከኑሮዬ ላይ ይሰበር፣ ከአገልግሎቴ ላይ ይሰበር፣ ጭር የሚያደርግ ይሰበር፣ ሞገስ አልባ የሚያደርግ ይሰበር። አረ አሜን፣ ይሰበር። ይቀጥልና እንደዚህ ይላል፣ ብዙ መብልን ትበላለህ። ከዛስ ምን ታረጋለህ? ትጠግባለህ። ትበላላችሁ፣ ከዛስ ትጠግባላችሁ። እግዚአብሔር እንዲህ እያለ ነው፣ ጆሮ ያለው ይስማ። የረሃብ ዘመን አበቃ፣ የድህነት ዘመን አበቃ፣ አረ የመራብ ዘመን አበቃ። ምን ትሆናለህ? ትበላለህ፣ ደግሞ ትጠግባለህ። የሞገስ ዝናብ። አረ እንዴት ደስ ይላል! አረ እንዴት ደስ ይላል! ሞገስ እፈልጋለሁ የሚል ስንት ሰው አለ? የእግዚአብሔር ሞገስ የዝናቡ ሞገሱ ላይ ይዝነብ የሚል ስንት ሰው አለ? ይሄ ዝናብ በኔ ላይ ይዝነብ፣ የሞገስ ዝናብ ያገኘኝ የሚል ስንት ሰው አለ? አረ ሃሌሉያ! ሞገሳም የሚያደርግ ዝናብ ያገኛችሁ፣ ሞገሳም የሚያደርግ ክብር ያገኛችሁ፣ ሞገሳም የሚያደርግ ቅባት ያገኛችሁ። ይሄ ዝናብ ያረስርሳችሁ። ባዩት ቪዲዮ እንደተባረኩና እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሐሳብ አስተያየት ሲኖሮት ደግሞ ኮሜንት በማስቀመጥ ቤተሰብ ይሁኑ። እናመሰግናለን።